በጣም ብዙ ሰዎች ስለሚቸገሩባቸው ስለ ዲስቶርቲቭ ቲንኪንግ ፓተርን ነው የምናወራው። ሉክ ብዙ ጊዜ አይታችሁ ከሆነ የብዙ ስነ ልቦና ችግሮች መንስኤ ወይም የሆኑ የስነ ልቦና ችግሮች ነሰሰርሊ የሆነ ቴራፒ የሚያስፈልጋቸው ጉዳዮች ላይሆኑ ይችላሉ። የገንዘብ ሁኔታችሁን ስታዩ የምትጠይቁት ጥያቄ የሚመጣው ጭንቀት፣ ሪሌሽንሺፕ ስታዩ የምትጠይቁት ጥያቄ የሚመጣው ጭንቀት፣ ኤኒቲንግ በህይወታችሁ ውስጥ ስትሄዱ ላሉ ኮንፊዥኖች መፍትሄ ብላችሁ ስትነሱ መጀመሪያ የምታነሱት ነገር ራሳችሁን አክሰፕት ማድረግ ነው። ታዲያ ይህን ነገር በጣም ብዙ ሰው ያውቀዋል። ኖ ያ ራስህንማ አክሰፕት አድርግ ተብያለሁ በጣም ብዙ ጊዜ። ግን አይ ዶንት ኖ ሃው ቱ አክሰፕት ማይሰልፍ የሚለው የብዙ ሰዎች ጥያቄ ነው። ዛሬ የምናወራው ስለ ተዛቡ የአስተሳሰብ አይነቶች ነው። ይሄ ሁላችንም ውስጥ መጠናቸው ይለያይ እንጂ አሉ። በተለይ ደግሞ በህይወታችሁ ውስጥ በጣም ፖቴንሻል እንዳላችሁ፣ አቅም እንዳላችሁ፣ ማሳካት የምትችሉት ነገር ትልቅ እንደሆነ እየተሰማችሁ አት ዘ ሴም ታይም ደግሞ ፕራክቲስ ማድረግ ያላችሁን አቅም ማውጣት ያልቻላችሁ ሰዎች ምናልባትም ዲስቶርትድ ቲንኪንግ ፓተርን ስላለባችሁ ሊሆን ይችላል። ራሴንማ መቀበል እንዳለብኝ ከማን ያዟል ጀምሮ እስከ ትዕግስት ዋልተ ንጉስ ኤኒዌይስ ነግረውኛል። ነገር ግን አይ ዶንት ኖ ዘ ቴክኒክስ የምትሉ ሰዎች አላችሁ። ሉክ ትልቁ ምሰሶ ራሳችሁን ለመቀበል ምን እንደው ታውቃላችሁ? ኢዝ ናውሌጅ። ያ ማለት ነው በህይወታችሁ እየተከሰቱ ያሉ ጉዳዮች ለምን እየተከሰቱ እንዳለ በፋክት ደረጃ ኦፒኒየን፣ የግል አስተያየት፣ የኢንስታግራም የቲክቶክ ሪል ሳይሆን ሳይንቲፊክ ሳይኮሎጂካል ስቴዲዎችን እንደዚህ ኤግዚቢት የምታደርጉት፣ እንደዚህ የምታስቡት፣ እንደዚህ የምትሆኑት እንደዚህ ስለሆነ ነው የሚሉ ጥናቶች አሉ ብለው እየሆነባችሁ ያለውን ነገር በእውቀት ማስደገፍ ስትጀምሩ you will start accepting yourself። ለካ እንደዚህ የሚሰማኝ እንደዚህ ስለሆነ ነው እንጂ እኔ መጥፎ ስለሆንኩ፣ እኔ ማረባ፣ እኔ ሞትኩ ስለሆንኩ አይደለም። ሰው በዲቴል ለ20 ደቂቃ የምናነሳው ጥልቅ እውቀትን ይሆናል ማለት ነው። የአብስራ ዮሐንስ ነኝ። ዛሬም በጣም በጸደው የመድኃኒት ካውንስሊንግ ሴንተር ነው የምገኘው። ማንኛውም የስነ ልቦና እርዳታ የምትፈልጉ ከሆናችሁ 6636 ላይ በመደወል እኔንም ሌሎችም ደግሞ ላይሰንስድ የሆኑ ሳይካትሪስት ሳይኮሎጂስቶችን ማግኘት ትችላላችሁ። ዛሬ ስለ አረን ቤክ ኮግኒቲቭ ሳይኮሎጂስት ኢዝ ኤ ሳይካትሪስት አክቹዋሊ ስለሱ በጣም ጽድት ስላለው ቲዮሪ እናወራለን። በእርግጥ ኮግኒቲቭ ዲስቶርቲንግ ቲንኪንግ ፓተርን ምንም እንኳን በሳይካትሪ ወይም ሳይኮሎጂ ዓለም በጣም ፋሲኔቲንግ የሆነ ሞደርን አይዲያ ቢሆንም ግን ከመጀመሪያው ሴንቸሪ ይጀምራል በኢፒክቴተስ። ኢፒክቴተስ ስትሮንግሊ የሚለው ምንድን ነው? በህይወታችሁ የተከሰተ ነገር አይደለም ዋናው ቁም ነገሩ፣ ይልቁንም ለዛ ጉዳይ የምትሰጡት ትርጉም ነው ብሎ የዛሬ እንግዲህ 2000 ዓመት ምናምን በፊት ሜንሽን አድርጎታል። ያንን ግን በሞደርን ሳይኮሎጂ አረን ቤክ በጣም ክሽና አድርጎ አቅርቦታል። ዛሬ ስለነዛ ጉዳዮች በደንብ እናወራለን። ዲስቶርትድ ቲንኪንግ ፓተርን ምን ማለት ነው? ይሄ አለብኝ ካላችሁ ደግሞ እንዴት ሪዞልቭ ይደረጋል? ፕራክቲካል የሆኑ ነገሮችን ልክ ሁሌም እንደማደርገው በዚህ ቪዲዮ ይዤላችሁ እመጣለሁ። ስለዚህ ይህንን ቻናል ሰብስክራይብ ያደረጋችሁ ኤንድ ቪፒኤን እያበራችሁ ነው የምታዩት ቢካዝ አይ ኒድ ዘ መኒ። ኤኒዌይስ ቀሉን ተውትና በጣም ለብዙ ሰዎች ሼር አድርጉ፣ ኮሜንት አድርጉ፣ ኢንጌጅ አድርጉ። እኔ አውተንቲክ ሆኜ ብዙ ሳልቆራርጦ ቪዲዮን ወደ እናንተ ይዤ እመጣለሁ። እናንተም ደግሞ አውተንቲክሊ የተሰማችሁን ይሰማዋል ብላችሁ ሳትስቡ ሳትሳቀቁ ምናምን ጀስት ድሮፕ ዩር ኮሜንት። የመጀመሪያው ጥያቄ በህይወታችን ውስጥ እየተከሰቱ ያሉ ጉዳዮች ወይም ሪያሊቲው በህይወታችን ውስጥ ሀፕን እያደረገ ያለው ነገር ስሜታችን ላይ ከፍተኛ የሆነ ተጽዕኖ ያስከትላል ወይስ ለዛ እየተፈጠሩ ላሉት ሪያሊቲዎች የምንሰጠው ትርጉም ነው በከፍተኛ ሁኔታ ኢሞሽናችንን አፌክት የሚያደርገው? ዛሬ ይህንን ጥያቄ ነው የምንመልሰው። ሰዎች ብዙ ጊዜ በህይወታቸው የተከሰተው ቦይፍሬንዳቸው ዳም ስላደረጋቸው፣ ከስራ ስለተባረሩ፣ ጓደኞቻቸው የተቀበሏቸው ስላልመሰሏቸው፣ ደሞዛቸው ትንሽ ስለሆነ፣ ኑሮ በጣም ስለተወደደ ምናምን ኢሞሽናቸው ገደል የገባ ይመስላቸዋል። አት ዘ ሴም ታይም ሰዎች እኔ ብዙ ክሊያንት አውቃለሁ ቀጭን ስለሆንኩኝ አይ ፊል ባድ እና አስጠሊታ እንደሆንኩ ይሰማኛል ያለው ልጅ 10 ኪሎ ጌን አድርጌ አይቼዋለሁ ግን ድምፁ አልቆመም ያለ ማለት ነው። ሶ በህይወታችን የሚከሰቱ ነገሮች ናቸው ወይ ኢሞሽናችንን አፌክት የሚያደርጉት ወይስ the interpretation that we give for the event? ዛሬ እሱን እናወራለን። ሰዎች ብዙ ጊዜ የሚያምኑት ኢቨንት ወይም ህይወታችን የተከሰተ ነገር በቀጥታ ኢሞሽናችንን አፌክት እንደሚያደርጉ ነው። ነገር ግን አረን ቤክ መጥቶ ኖ ኢቨንት ከዛ በኋላ ኢንተርፕሪቴሽን ከዛ በኋላ ኢሞሽን ከዛ በኋላ ባህሪ ብሏል ማለት ነው። የሆነ በህይወታችን የሆነ ነገር ይከሰታል። ያ የተከሰተው ነገር ይተረጎማል። የተተረጎመው ነገር ኢሞሽን ይፈጥራል። ያ ኢሞሽን ደግሞ የሆነ ነገር አክት እንድናደርግ ወይም ባህሪ ሆኖ ይወለዳል የሚል ነው። በጣም ፋሲኔቲንግ የሆነ አይዲያ። ለምሳሌ ቀለል ያለ ኤግዛምፕል እናንሳ። አለቃችሁ በጠዋት መጣና ሁለት ሰዎችን ወይም ለየብቻ ነገ ሚቲንግ ይኖረናል አለ። አንደኛው ሰውዬ ችግር ውስጥ ነኝ ማለት ነው ብሎ አሰበ። ቅድም ብለናል ኢቨንት የምንለው የአለቃው ነገ እንገናኝ የሚለው ነው። ኢንተርፕሪቴሽኑ ወይም ሀሳቡ ደግሞ ችግር ውስጥ ነኝ ማለት ነው የሚል ነው። ከዛ ይሄ ኢንተርፕሪቴሽን ስሜት ይፈጥራል። ምን አይነት ጭንቀቱ ምን ይፈጥራል? እንቅልፍ ለመተኛት መቸገር፣ ነገርየውን ማብሰልሰል፣ አንሪሌትድ የሆኑ ነገሮችን የዛሬ 2 ሳምንት ያንን ስራ ስላልሰራው ነው ምን ስላልሰራው ነው እያሉ እያመነዠጉ
እንቅልፋቶ ማደር ሊሆን ይችላል። ሁለተኛው ሰውዬ ደግሞ no this is a probably normal meeting በቃ ከዚህ ቀደም እንደነበረው it's just a meeting የሚል ቲንኪንግ ወይም ኢንተርፕሪቴሽን የሰጠው ሰውዬ የሚሰማው ስሜት ኒውትራል ነው። ያ ኒውትራል ወይም ግሉ ሊሆነው ስሜት አይጨነቅም፣ አይደሰትም። ያ ደግሞ በቃ እንቅልፉን ወይም የተለያዩ ነገሮችን አፌክት አያደርግም። እዚህ ጋር አሁን የተለየው ብቸኛው ነገር ምንድነው? ሰዎቹ አለቃቸው ነገር እናወራለን ላለው ጉዳይ የሰጡት ትርጉም ብቻ ነው። same event different cognitive and different outcome same event and different cognition and ተመሳሳይ ኢቨንት የተለያየ አስተሳሰብ የተለያየ ውጤት። ስለዚህ መጀመሪያ አረን ቤክ ወደዚህ ቲዮሪ ይሄን ቲዮሪ ኮንሰፕቹዋላይዝ ለማድረግ ከመምጣቱ በፊት he was ሳይኮአናሊስት ምን የፍሪድን የህክምና ውቅር ይዞ የሚከተል ሐኪም ነበር፣ ሳይካትሪስት ነበር። ነገር ግን በሳይኮአናሊቲክ ፐርስፔክቲቭ ዲፕሬሽን የሚባለው ነገር ምን ያህል ሳይንቲፊክሊ ቫሊዴት ነው በአማርኛ ምን ማለት ነው? ፍሪድ ለዲፕሬሽን ምክንያት ነው ብሎ ያስቀመጠው ሳይኮዳይናሚክ ፐርስፔክቲቭ አለ፣ የሆነ ምልከታ አለ። ይሄ ምልከታ ምን ያህል በሳይንቲፊክ ደረጃ ቫሊድ ነው ወይም እውነት ነው የሚለውን ለማጥናት በሚያደርገው ፕሮሰስ ውስጥ አንድ ነገር አስተዋል። በተለይ ዲፕሬሽን ላይ ሰዎች ዲፕረስድ የሚሆኑት ምክንያቱም በጣም ኔጌቲቭ የሆነ ታውት ለራሳቸው ስላላቸው ነው። ኤንድ ሰዎች ያንን ኔጌቲቭ ታውት በቀየሩ ቁጥር ከዲፕሬሽን በቀላሉ ነፃ ሲወጡ በፍጥነት ነፃ ሲወጡ ማስተዋል ጀመረ። ከዛ he builds cognitive theory የሚባል ማለት ነው። አስተሳሰብን ስናይ ወይም በአረን ቤክ መሰረት ልክ እንደ ባህር ላይ እንደሚንሳፈፍ አይስበርግ ወይም ይሄ የበረዶ ጫፍ ማየት ይችላለን። ጫፉ ውጪ ላይ ይታያል፣ the major part ግን ከውሃው ስር ነው። ስለዚህ በሶስት ላየር ይከፍላቸዋል አረን ቤክ። የመጀመሪያው አውቶማቲክ ታውት የምንለው ነው። ኢቨንት በተከሰተ ቁጥር ከአዌርነሳችን ውጭ ሆኖ ኢሚዲየትሊ ጭንቅላታችን ላይ በጣም ፈጣን የሆኑ አውቶማቲክ እና ከቁጥጥራችን ውጭ የሆኑ አስተሳሰቦች ማለት ነው። ለምሳሌ ዷ ቢል እዚህ ጋር ያሁን መንገድ ላይ እየሄድኩኝ መጀመሪያ ጭንቅላቴ ላይ የሚመጣው ምንድነው? ጎማ ፈንድቷል ነው። ወደ ትግራይ አካባቢ ዷ ቢልስ they might feel some horrific ነገር አይደለ? ስለዚህ ይሄንን ላየር የላይኛው ላየር ይሏል። መጀመሪያ የሚመጣው አውቶማቲክ ታውት። ፍቅረኛሽ ቴክስት እያደረግሽለት ሌትሊ እየቆየ ሲመልስ መጀመሪያ ጭንቅላትሽ ላይ ስፓርክ የሚያደርገው እየተወኝ ነው ማለት ነው የሚለው ሊሆን ይችላል። ይሄ just ታውት ነው፣ ሐሳብ ነው። ሁለተኛው ደግሞ ኢንተርሚዲየት ብሊፍ የምንለው ነው። ኢንተርሚዲየት ብሊፍ ላይ ትንሽ ጠንከር ይለናና አሰምሽንስ ማለት ምን ማለት ነው? አሰምሽን ግምቶችና ህግጋቶች ናቸው ውስጥ ላይ የሚኖሩት ይላል። ለምሳሌ if I fail people will reject me። ለምሳሌ ፌል ካደረኩኝ ሰዎች ሪጀክት ያደርጉኛል። ለፍቅረኛዬ በጣም ሰሚት ካላደረኩኝ ትቶኝ ይሄዳል። እንትን ካላረኩኝ እንትን ነው የሚሉ አሰምሽኖች ናቸው፣ ተሳስሮች ማለት ነው። ይሄ ኢንተርሚዲየት ብሊፍ ላይ የሚገኝ ነው። ለሆኑ አይነት ኢቨንቶች there are ግምቶች ማለት ነው፣ አሰምሽኖች። ይሄን ነገር ፌል ማድረግ የለብኝም ምክንያቱም ፌል ካደረኩኝ ይባረራለሁ፣ no one will want me ማንም ሰው አይፈልገኝም የሚል ሊሆን ይችላል። ስለዚህ እዚህ ጋር አሰምሽንስ ኤንድ ሩልስ አሉ፣ ህግጋቶች። እነዚህ ህግጋቶች መቼ ነው የወጡት? ከቻይልድሁድ ከኤክስፒሪየንስ ብላ ብላ። ሶስተኛውና ደግሞ በጣም ጠንካራ ይላል it's a core belief። core belief ደግሞ it's a schema ነው። ስኬማ ማለት ምን ማለት ነው? through our life በህይወታችን ዘመን ሁሉ ኤክስፒሪየንሶች እየተደራረቡ ያዋቀሩት የሆነ አይነት ሰውዬ ማለት ነው። ውስጣችን ወፍራም ነው፣ ሲንግል ኢንሲደንት አይደለም። ይሄ ልክ እንደ ጠንካራ እምነት ነው፣ ግምትም አይደለም። ግምት it seems like ወደ ልክነት የተቃረበ ግን ትንሽዬ አንሰርቴን የሆነ ነው። ኢንተርሚዲየት ብሊፍ ትንሽዬ ጥርጣሬ ያለው ግን ከ180% እውነት ነው። እንደዚህ ካልኩት ትቶኝ ይሄዳል ስትይ ትቶሽም እንደማይሄድ ዩ ፌል እኮ። ለዛ ነው ኢንተርሚዲየት ብሊፎች ለመቀየር ቀላል ናቸው። ኮር ብሊፍ ጋር ስንመጣ ብዙ አይነት ኤክስፒሪየንሶች ተደራርበው ያወፈሩት የደለበ ብሊፍ ስለሆነ በጣም ጠንካራ ነው። ለምሳሌ ተወዳጅ አይደለሁም፣ ብቁ አይደለሁም፣ ሰዎች አይታመኑም። ዩሲ አሁን እነዚህ ከሲንግል ኤክስፒሪየንስ ተነስቶ የመጡ ሳይሆን ስሩ አወር ላይፍ በህይወታችን እየተሰገሰጉ የሰሩት ብሊፍ ነው። ይሄ ኮር ብሊፍ ይለናል። ስለዚህ ዲስቶርትድ ቲንኪንግ ፓተርን የተዛነፈ የአስተሳሰብ ውቅር ብዙ ጊዜ ከዲስቶርትድ ከሆነ ኮር ብሊፍ የሚነሳ ነው። ለዛ ነው እነዚህን ሶስቱን አያይዘን ማንሳት ተገቢው ነው። ምናልባት ክሊያንት ወደ እኔ መጥቶ ማንም ሰው አይቀበለኝም ወይም ማንም ሰው ለእኔ ግድ አይሰጠውም ሊል ይችላል። ግን ኮር ብሊፉ ምን እያለ ሊሆን ይችላል? ፋንዳሜንታሊ አማኖርዚ ላይክ ከስር መሰረቱም ሲጀመር ጥቅም አይለኝ ሰው አይደለም አረባም የሚል ኮር ብሊፍ ይኖረዋል። አረባም ለሚለው ኮር ብሊፍ ሰዎች አይቀበሉኝም የሚለው ታውት አላይን ያደርጋል። ስለዚህ ኮር ብሊፍ ብዙ ጊዜ ከዛ ነው የሚመነጩት። እነማን? አውቶማቲክ ታውትስ እና ኢንተርሚዲየት ብሊፍስ። ሰዎች ዲስቶርትድ የሆነ ኮግኒቲቭ ፓተርን ሲኖራቸው እያንዳንዱ የህይወት ዳይሜንሽናቸውን አፌክት ያደርጋል። ስራቸውን፣ ፋይናንሳቸውን፣ ሪሌሽንሺፓቸውን፣ ከምንም በላይ ደግሞ አይደንቲቲያቸውን አፌክት ሊያደርግ ይችላል። ምክንያቱም እነዚህ ሰዎች ደጋግሞ ናሬት የሚያደርጉት የሆነ ድምፅ ስላለ ውስጣቸው ያ ድምፅ ደግሞ ኢት ክሬት
አይደንቲቲ የመስራት ስለዚህ አይደንቲቲ ደግሞ ኢቭን ከኮር ቢሊፍም በጣም ግጅር ያለ ጥጥር ያለ ማለት ነው ማንነት። ስለዚህ እነዚህ ነገሮች መቀየር ልክ ብዙ ነገርን በአንዴ እንደመቀየር ነው። ግን የተዛነፈ አስተሳሰብ በዚህ ደረጃ ህይወታችንን እንደሚጎዳ እያወቀ ለምንድን ነው አንጎላችን ነገሮችን ኦብጀክቲቭሊ ማያስበው ብላችሁ ጠይቃችሁ ታውቃላችሁ? ለምን ይዛነፋል? ኢን ዘ ፈርስት ፕሌስ ለምን ይገምታል? ከጅምሩ ለምን ኦብጀክቲቭ ነገርየውን እንደ ነገርየው ለምን አይገመግምም ስንል ይሄ ወደ ኢቮሉሽን ሳይኮሎጂ ይመራናል። ሄሪስቲክስ ስለሚባለው ኮንሰፕት ማለት ነው። ጭንቅላታችን በዋነኝነት የተሰራው ለስፒድ፣ ለሰርቫይቫል እና ኢነርጂን ስለመቆጠብ ነው። በተገቢ ቦታ ላይ ስለማዋል ነው። ብሬን ትልቁ ስራው ሰርቫይቭ ማድረግ፣ በጣም በፍጥነት ሰርቫይቭ ማድረግ እና ኢነርጂን በተገቢው መልኩ ማዋል ማለት ነው። ሄሪስቲክ ማለት ነው ጭንቅላታችን እያንዳንዱን ነገር ዲፕሊ አናላይዝ እያደረገ ነገርየውን በኦብጀክቲቭ ደረጃ መረዳት የእሱ ጉዳይ አይደለም። እሱ ምንድነው ከዚህ በፊት በነበረው ኤክስፒሪየንስ ይደረድርና ግሊፕስ ኦፍ ኢንፎርሜሽን ትንሽዬ ኢንፎርሜሽን ይዞ ወደ ኮንክሉዥን መሮጥ ማለት ነው። በጣም በፍጥነት ይሄ ነገር ማለት እንዲህ ነው ወደሚለው ድምዳሜ በመሄድ ስለዛ ነገር በማውጠንጠን የሚወስደውን ጊዜ መቀነስ፣ ስለዛ ነገር በማውጠንጠን የሚባክነውን ኢነርጂ መቆጠብ ነው የብሬን ዋነኛው ዓላማ። ዳስ ዋይ ዲስቶርትድ ቲንኪንግ ፓተርን የሚመርጠው። ምክንያቱም ነገርየውን ከመደምደማችን በፊት የሚወጡትን ወጪ ቅነሳዎች እንዳለ ማስወገድ የብሬን ትልቁ ስራ ስለሆነ ማለት ነው። ሰርቫይቫል እንዴት እንደሆነ ለምሳሌ ሁለት አያቶቻችን ጫካ ውስጥ እየሄዱ ነውና ሳር ውስጥ የሆነ የሚንቀሳቀስ ነገር ሰማና አንደኛው ሰውዬ ንፋስ ይሆናል ሳሩን ያርገበገበው አለ። የሰብሳራን ትልቁን ሳር ብላችሁ አስቡትና ሲንቀሳቀስ አይ ምናልባት ንፋስ ይሆናል አለ። ሁለተኛው ደግሞ አይ ምናልባት አንበሳ ይሆናል አለ። ሉካው ንፋስ ይሆናል ያለው ሰውዬ ምን አያደርግም? አይሮጥም ወይ በደንብ በትኩረት አያይም ወይ አይሸሽም አይደለ? ስለዚህ አላርሚንግ ኮስቱ ያ ማለት ቢደነብር ቢጠነቀቅ ኮስት የሚያደርገው ነገር ትንሽ ነው እኮ። ለምሳሌ አሁን ሳሩ እየተንቀሳቀሰ ወይም በእኛ ሀገር እናምጣው በማታ እየሄዳችሁ ኮቴ ሰማችሁ ከኋላ ብትዞሩ ኮስታችሁ ምንድነው? ወጫችሁ ምንድነው? ዞራችሁ ቼክ ብታደርጉ ምናልባት አንገታችሁን ስታዞሩ ኮሌታችሁን አንገታችሁ ያሸዋል። ሜቢ ነጭ ሸሚዝ ከሆነ ትንሽዬ ላብ ኮሌታ ዳስ ማይት ቢ ዘ ኦንሊ ኮስት። ግን አይ እባክህ መስሎኝ ነው ብላችሁ ብትሄዱና የሆነ ውሰግን ከኋላ በኮብል ቢያጫውታችሁ ኮስቱ ምን ያህል ነው? ሞት። ኢቮልቭ ያደረገው ባህሪም እንደዛ ነው። አንበሳ ነው ብሎ ደንበር ብሎ ዛፍ ላይ ወጥቶ ቢያይ ኮስቱ ምንድን ነው? ዛፍ ላይ ለመውጣት ያለችዋ ናት ኮስቷ። ስለዚህ ንፋስ ሆኖ ቢያገኘው ያባከነው ትንሽዬ ሚኒትና ትንሽዬ ጉልበት ነው። ንፋስ ነው ብሎ የሄደው ሰውዬ ግን ድንገት ነገር አንበሳ ሆኖ ቢዘነጣጥለው ኮስቱ ምንድን ነው? ዴዝ ነው። ስለዚህ ጭንቅላታችሁ ፒስ ኦፍ ኢንፎርሜሽንን ሲያይ ይሄ ነገር የአንበሳ ኮቴ እንደዚህ ነው ወይስ ንፋስ ነው የሚለውን አናላይዝ አያደርግም። ምክንያቱም አንዳንድ ጉዳዮች በፍጥነት ኮንክሉድ ተደርገው ወደ አክሽን መገባት ስላለበት ማለት። ስለዚህ ለሰርቫይቫል ነው የተሰራው ስንል እንደዚህ ነው። በትንሽዬ ኮስት ሴፍ የሆነ ኢንቫይሮንመንትን ክሬት ማድረግ ነው ዋነኛ ዓላማው። ስለዚህ ጭንቅላታችን ነገሮችን ኦብጀክቲቭሊ ማያይበት ዋነኛው ሪዝን ያ ሊሆን ይችላል። ስለዚህ እስቲ እናንተ ህይወታችሁ እንድታዩ ኮመን የሆኑት ዲስቶርቲንግ ቲንኪንግ ፓተርን ምንድን ናቸው? የአስተሳሰብ መዛነፎች። የመጀመሪያው ካታስትሮፋይዚንግ። ፍቅረኛሽ ከዚህ በኋላ እናቁም ሲልሽ ዓለም የተገለበጠ ምናምን መስሎሽ አያውቅም? ካታስትሮፋይዚንግ ይባላል ይሄ። ኢፍ አይ ሚስ ዲስ ዋን አበቃ ህይወት የሚል ነው። አንዴ ላናግርሽ ብሎ ቴክስት ካረገ ፍቅረኛሽ ከዚህ በኋላ አብረን መሆን አንችልም የሚለውን አስበሽ ከሱ ጋር ከተለያየሽ የምታውቂውን ኢሞሽናል፣ ፊዚካል፣ ፋይናንሻል ሰፖርት ገደል ከተሽ ካታስትሮፋይዝ አድርገሽ የመጨረሻውን ክስተት ለጥጦ ማሰብ ዲስ ኢዝ ኮልድ ካታስትሮፋይዚንግ ዲስቶርትድ ቲንኪንግ ፓተርን ነው። ይሄ ጭንቅላታችን ዘሎ ወደ አደጋው ሲገባ ማለት ነው። ጃምፒንግ ቱዋርድስ ዲዛስተር። ይሄ በተለይ አንዛይቲ ዲስኦርደር ላይ በጣም ኮመን ነው። ያው ኒውሮሎጂካሊ ይሄ ትሬትን ቅድም እንዳልነው አደጋን አምፕሊፋይ ከማድረግ ዝንባሌ ጋር ኢቮልቭ ያደረገ ነው። ከማግነን ንፋሱ ሳሩን ሽቡ ሲያደርገው ታጋንነውና አንበሳ ነው ትላለህ። ምክንያቱም ሰርቫይቭ ማድረግ ስለምትፈልግ ከዛ ጋር ኢቮልቭ የተደራረገ ነው። ካታስትሮፋይዝ ታደርጋለህ። ዩ ኦልዌይስ ኤክስፔክት ዘ ወርስት ማለት ነው። ቢዝነስ ለመክፈት ስታስቡ ካታስትሮፋይዝ ታደርጋላችሁ። አንዳንዴ የቤት ክራዩን አይታችሁ እንዴት ሊገኝ በዚህ ወጥቶ በዚህ ገብቶ ግብር እንዲወጡ ምናምን ብለህ ሳትጀምር መተው እንደማለት ነው። ሁለተኛውና ደግሞ በጣም ኮመኑ ማይንድ ሪዲንግ ነው። እነዚህ ሰዎች የሌላ ሰው ጭንቅላት ማንበብ ይችላሉ። አይገርም? እነሱ ሲጀመር ደደብ እንደሆንኩ ነው የሚያስቡት። በጣም ደባሪ እንደሆንኩ ነው እያሰበች ያለችው የምትል ሴት ኖ ኤቪደንስ ግን ያምኑታል። ምንም አይነት መረጃ የላቸውም ግን ያምኑታል። እነዚህ ሰዎች ልክ እንደ ሱፐር ሂሮ ናቸው። ማን ነው የኔን ጭንቅላት የሚያነቡ ነው? አንዳንዴ ክላያንቶች እንደዚህ አይነት ማይንድ ሪዲንግ ቴንደንሲ ሳይባቸው እንደው ኢቲክሱ በጣም እንደዚህ በጣም ፍሌክሰብል ቢሆንና አላለሁ ቪዲዮ እያስቀረጽኩ ይዣቸው ወጥቼ ራንደም ሰውን አቁሜ እስቲ ስለዚህ ልጅ የሚሰማን ስለዚህ ልጅ የሚሰማን ነገር ንገረኝ ብዬ አውራ ይለኛል። ምክንያቱም አይኖታት ሁሉም ሰው ስለዛ ሰው ፖዚቲቭ ነገር እንደሚያወራ ስለዛ ልጅ ጭንቅላታቸው ውስጥ ግን ይሄ ዴቪድ
ፒፕልስ ማይንድ ግን ምንም መረጃ የላቸው። አይ ሪመምበር ከዚህ በፊት የዛሬ 3 ዓመት ምናምን ያዩት ክሊያንት መስታወት ፊት ሁላ መቆም አልፈልግም። አይ ፊል ላይክ አም ቬሪ አግሊ። እኔ እኮ በመልኳ ተደምም ያለው ኢቲክሱ ይዞኝ ነው እንጂ this is joking like ከቴራፒውቲክ ሪሌሽንሺፕ ውጪ ላይ በሆነ ያገኘው ኮምፕሊመንት አድርጊያት ማልፋት ልጅ እኮ ናት። you have a beautiful smile ብዬ ምናምን ግን she feel like ሰው እንደሚጠላት እሷም ራሷን ስለምጠላ መስታወት ራሱ ማየት የማትፈልግ ልጅ ማለት ነው። ይሄ ብዙ ጊዜ ሶሻል አንዛይቲ ላይ በጣም ኮመን ነው። ሌላኛው ፐርሰናላይዜሽን የምንለው ነው። ይሄ ደግሞ እናንተ ልትሸከሙት የማይገባችሁን ኃላፊነትም ጭምር መሸከም። ለምሳሌ ከጓደኛችሁ ጋር አብራችሁ ቁጭ ብላችሁ ጸጥ ካለ አስደብሬው ያለው ማለት ነው ብሎ ማሰብ ማለት ነው። አለቃችሁ ፊቱን አጥቁሮ ከገባ እንትን አድርጌዋለሁ ብሎ ወደ ራሱ ሁሉን ነገር ማምጣት። ይሄ ቲፒካሊ ፐርሰናላይዜሽን ነው። ሰውየው እየተከሰቱ ላሉ ነገሮች ሁሉ ራሱን እንደ መንስኤ አድርጎ ሲያይ ማለት ነው። አራተኛው ኢሞሽናል ሪዝኒንግ የምንለው ነው። እየተከሰተ ላለ ጉዳይ መረጃ አምጡ ስትባሉ የምታመጡት ፊሊንጋችሁን ነው። ዲስ በጣም ስቱፒድ የሆነ ነገር ታውቃላችሁ አይደል? ሲጀመር እሱ ይጠላኛል ምናምን ትልና በምን አወቅሽትን አፊል ትላለች። ዋት ሁሌ ፊሊንግስ ስተት ነው እያልኩ አይደለም፣ ግን ከሌሎች ነገሮች ተጓዳኝ ነገሮች ጋር እንደ መረጃ ሊቀርብ ይችላል። ግን ብቸኛና ዋነኛ መረጃ ስሜታችሁ ከሆነ that is called emotional reasoning። ስለዚህ ውሸት ነው። ይሄ ዲስቶርሽን ግን በጣም ጠንካራ ነው። ምክንያቱም ኢሞሽኑ በጣም ጠንካራ ስለሆነ በጣም አሳማኝ ነው። ይህንን ደግሞ መካድ አያስፈልግም። የመጨረሻውና አምስተኛው ምንም እንኳን አረምቤክ ነፍ ዲስቶርቲንግ ቲንኪንግ ፓተርን ቢያመጣም ለዚህ ቪዲዮ ግን የመጨረሻው ሜንታል ፊልተሪንግ የምንለው ነው። ሜንታል ፊልተሪንግ ማለት ከተከሰቱ በጎም መጥፎም ነገሮች እየመዘዙ አንዱ ነገር ላይ ብቻ ማውጠንጠን ማለት ነው። ብዙ ጊዜ የምንመዛት ነገር ቅድም ካነሳናት ከኮር ብሊፋችን ጋር አላይን የምታደርግ ነው። ለምሳሌ 20 ጥሩ ነገር ሰርታችሁ አንዱ ላይ ክሪቲሳይዝ ብትደረጉ ኮር ብሊፋችሁ አረባም የሚል ከሆነ አንዷን መዞ ከዚች ጋር ማጣበቅ ማለት ነው። ሌላውን ገደል መክተት this is called mental filtering። ልክ እንደ ወንፊት እናንተ የምትፈልጉትን ነገር ብቻ ማጥለል ማለት ነው። እነዚህ common distorting thinking pattern ናቸው። እሺ ከነዚህ ውስጥ ይሄ ተገኘ እንዴት ኦቨርካም እናድርገው? መቼም ይሄን ሳላወራ ከወጣው ቁጭ ብላችሁ የሁሉ ሰዓት ማየታችሁ ምንም ጥቅም የሌለው ነው። ዛሬ 3 ቴክኒኮቹን ነግራችኋለሁ እንደዚህ አይነት ችግር ካለባችሁ ኦቨርካም የምታደርጉበት። መጀመሪያ ግን distorting thinking pattern የተዛባ አስተሳሰብ ሁናቴ ለምንድነው በጣም እውነት የሚመስለው ለክሊያንት ወይም ስትነግሯቸው አይ እንደዚህ ማሰብ እኮ ስህተት እንደሆነ አውቃለሁ ቢሉም ስቲል ግን ለምንድነው አፌክት አድርጎ ባህሪያቸውን የሚገራው የሚለውን ጥያቄ አረምቤክ ለመመለስ ሲሞክር እነዚህ የተዛነፉ አስተሳሰቦች 3 የማሳመኛ መንገዶችን ተፈትነው ነው የሚያልፉት። 3 ማሳመኛ ነገር አላቸው ይለናል። የመጀመሪያው ኢሞሽናል ኢንቴንሲቲ ነው። ያ ዲስቶርቲንግ ቲንኪንግ ፓተርን ይዞት የሚመጣው ስሜት በጣም ጠንካራ ነው። ለምሳሌ ከሴት ልጅ ጋር ዴት እያደረግ ዝምታ ካበዛች እሷ እኮ ኢንትሮቨርት ሆና ሊሆን ይችላል። ደብሪያት ነው የሚለው ታውት ይዞት የሚመጣው ኢሞሽን ቅድም ብለን አይደለ? ኢቨንት ኢንተርፕሪቴሽን ኢሞሽን ኤንድ ቢሄቪየር አላለ። ያቺ ኢንተርፕሬት ያደረከ አይ ደብሪያት ነው የምትለው ሐሳብ ይዛው የምትመጣው ኢሞሽን በጣም ጠንካራ መሆኑ አንደኛ ነገርየው እውነት ነው ብሎ አንጎላችን እንዲቀበል ሊያስገድደው ይችላል። ሁለተኛው ሪዝን ያ ነገር ተደጋግሞ ሪፒትድ ይሆን አንድን ጉዳይ ጭንቅላታችሁ ውስጥ ከ100 እና ከ1000 ጊዜ በላይ ናሬት ከተደረገ ከተደጋገመ ነገርየው በጣም አሳማኝ ይሆናል ማለት ነው ለራሳችሁ። ሶስተኛ ደግሞ እየተከሰተ ያለው ስሜት ኢንተርፕሪቴሽናችሁ ደግሞ ቅድም ካልነው ስኬማ ጋር ከኮር ብሊቫችሁ ጋር ኮር ብሊቫችሁ የተከሰተው ነገር እውነት እንደሆነ ሲመሰክርለት ይህም ሌላኛው አሳማኝ ጉዳይ ሆኖ ያልፋል ማለት ነው። 3 ምስክር ልክ እንደ ፍርድ ቤት ስለሚጠራ ያ የተዛነፈው አስተሳሰብ በጣም እውነትና ለመቀየር አስቸጋሪ ሆኖ ልናገኘው እንችላለን። ግን ይቻላል? ኦፍ ኮርስ ይቻላል። እያንዳንዱ ነገር መፍትሄ ያለው በዚህ ዩቲዩብ ቻናል። ኤኒዌይስ ስቴ ጆክ 3 ሜተዶችን ብቻ እናንሳ። ብዙ አይነት አሉ፣ ግን ቪዲዮ እንዳይረዝም 3 ሜተዶችን እናንሳ። አንደኛው ታውታችሁን አይደንቲፋይ ማድረግ፣ አስተሳሰባችሁን ነጥላችሁ ማውጣት። አስተሳሰባችሁን ኖቲስ ካላደረጋችሁ ፋይት አታደርጉትም። ከማጋ ነው ፋይት ወይም አትቀይሩትም። ስለዚህ እየመጡ ያሉ አውቶማቲክ ታውት ቁጭ ብላችሁ ኢቨንት በተከሰተ የሆነ ክስተት በተከሰተ ቁጥር ቁጭ ያላችሁ ጭንቅላታችሁ ላይ የመጣውን አውቶማቲክ ታውት ትመዘግባላችሁ። ሁለተኛው መዘገባችሁ ኦልሬዲ ኮግኒቲቭ ሪስትራክቸሪንግ የሚባል አለ። ይሄ የሆነ ሰው ስለራሱ ብሩህ የሆነ ነገር እንዲያስብ ወይም ፎርስድ ኦፕቲሚዝም የምንለው አይደለም። አይ እንደዚህ ማሰብ ያለብህም ስለራስ ጥሩ ነገር ነው ማሰብ ያለብህ የሚል በግድም ቢሆን እንደዚህ አስብ የሚል ፎርስድ ኦፕቲሚዝም አይደለም። ወይም ደግሞ ፖዚቲቭ ቲንኪንግ የምንለው በጎን አስብ የሚለውም አይደለም። ይልቁንም አኪዩሬት ቲንኪንግ ነው። ነገርየውን አኪዩሬትሊ መጥፎ ነገር ብቻ አይደለም። ለምሳሌ በሆነ ጉዳይ በጣም ከተደሰታችሁ is this happiness accurate? ተገቢ ነው ይሄ ደስታ? የሆነ ሰው እየሄዳችሁ እርጉዝም ትሆናለች ምናምን ፍርጥ ብላ
ወደቀችና አጠገባችሁ በጣም ሳቃችሁ ተገቢ ነው ብሎ እንደመጠየቅ ነው። not only for the negative thoughts እንዴት ነው የሚጠየቁት? እነዚህን ነገሮች መያዝ እንችላለን። ይኸውላችሁ ኔጌቲቭ ታውቶችን መጥፎ ሐሳቦችን አንሪያሊስቲክ በሆኑ ወይም መሬት ሊረግጡ በማይችሉ ፖዚቲቭ ሐሳቦች ስለመቀየር አይደለም ይሄ ኮግኒቲቭ ሪስትራክቸሪንግ፣ ይልቁንም አኪዩሬትሊ ስለማሰብ ነው ብለናል። ስለዚህ እነዚህን ጥያቄዎች ለዛ ስፔሲፊክ ታውት ለተከሰተው አውቶማቲክ ታውት እነዚህን ስፔሲፊክ ነገሮች መጠየቅ ትችላላችሁ። አንደኛው ይሄ አውቶማቲክ ለምሳሌ ጠሉኝ የሚል ሐሳብ ከመጣ ኦኬ ይሄንን ሐሳብ የሚደግፍ መረጃ ኤቪደንስ ፎር ኤንድ ኤቪደንስ አጌንስት፣ ይሄንን መረጃ ይሄንን ድምጽ ይሄንን ሐሳብ የሚጻረር መረጃ የሚደግፍ መረጃ። ለምሳሌ ደብሬያታለሁ፣ ኤቪደንስ አጌንስት ዝም ብላለች፣ ይዋታውም ፊቷን ጥለዋል። ኤቪደንስ ፎር በደብራት ኖሮ ካልሄድኩትል ነበር። ለመጣ አውቶማቲክ ቶት ልክ እንደ ፍርድ ቤት መጠይቅ መረጃ ነው የምታመጡት። we do things here based on evidences በመረጃ ነው የምንገለገለው። this is called accurate thinking። እንደዚህ ፈርተሃል እንደዚህ የሚፈጠር መስሏል መረጃ አምጣ ብላችሁ ለራሳችሁ መጠየቅ ነው። የሚጻረረውንም ራሳችሁ ነው የምታመጡት፣ የሚደግፈውንም መረጃ ራሳችሁ ነው የምታመጡት። ሌላኛው የተከሰተውን ክስተት አሁን ከሰጠው ትርጓሜ የተለየ ሌላ ምን አይነት ትርጓሜ ልሰጠው እችላለሁ? what are the possible alternative interpretation possible alternative interpretation ምንድን ናቸው? ለምሳሌ ነገ ጠዋት ፈልጋለሁ አለ አለቃ፣ ሊያባረኝ ነው አልክ። ከዛ ቆም ብለህ መጀመሪያ ሊያባረኝ ነው የሚለው መረጃ አምጣ ስትለው ካላገኘው ማለቱ፣ የሚጻረር መረጃ አምጣ ስትለው ያለፈው ወር የወሩ ምርጥ ሰራተኛ ተሸልመ ሊሆን ይችላል። ያን እንደ አጌንስት ታቀርባለህ። ሪያሊስቲክ ነው አይመስላችሁ? እንደዚሁ አይነት ክላይንት ስለማክ ነገ ጧት እንገናኝ የሚለውን ሌላ ኢንተርፕሬቴሽን ምን ልሰጠው እችላለሁ? ሜቢ ኢንዲፔንደንትሊ ስለሆነ ጉዳይ እኔ ሊያናግረኝ ፈልጎ የሚል ኢንተርፕሬቴሽን መስጠት ትችላላችሁ። what are the possible other interpretation? ራሳችሁን ጠይቁና ራሳችሁ ትመልሳላችሁ። ፐርስፔክቲቭ የምንለው ደግሞ ጓደኛችሁ ሴም ሴናሪዮ ይዞ ወደ እናንተ ቢመጣ ለጓደኛችሁ ምን ልትሉት ትችላላችሁ? ይሄ ሌላ አንግል እንድታዩ ያስገድዳችኋል። ይሄ እነዚህ ጥያቄዎች ዲቴል ቁጭ ብላችሁ ስትመልሷቸው አኪዩሬትሊ ወደ ማሰብ ይመሯቸዋል። ኦኬ አኪዩሬትሊ በትክክል ወደ ማሰብ ይመራቸዋል። ሶስተኛውና ደግሞ ከቢሄቨራል ፐርስፔክቲቭ የተቀዳው ቢሄቨራል ኤክስፐሪመንትስ የምንለው ነው። ሆን ብሎ የሆነን ባህሪ ማድረግ። ለምሳሌ ከተከራከርኳቸው ይጠለውኛል የሚል አስተሳሰብ ካለ ሆን ብለህ ትንሽ መከራከር ደንሲ ዋር ሀፕን። ሴቶች ሁላ አይወዱኝም ስለዚህ አፕሮች አላረግም ብለህ የምታስብ ከሆነ አፕሮች አርግና ሲዋር ሀፕን። ይሄ ዶናልድ ሚቸምበም ካልተሳሳትኩ ሴቶች ሁላ አይወደኝም ብሎ ያስብ ነበረ። ከዛም በጣም በሚገርመው በቀን 3 ሴት ስልክ መቀበል የሚል ጎል አወጣና ለአንድ ወር 100 ሴቶች ጠየቀ። ከ100 ሴቶቹ 30% እሺ ብለውት ነበረ ለዴት። ስለዚህ ሴቶች ሁሉ አይወዱኝም የሚለው ኮር ብሊፍ ሳይወድ በግዱ ዲስፕሩቭድ ይሆናል ማለት ነው። ሆን ብላችሁ ብሊፋችሁን ታወታችሁን የሚጻረር ነገር ልክ እንደ ፊልም ሰሪ አክት በማድረግ ኮር ብሊፋችሁ ስህተት መሆኑን ለራሳችሁ ፕሩቭ ማድረግ በጣም ወሳኙ ቴክኒክ ነው። ይሄኛውን ቪዲዮአችን እዚህ ጋር በቃል። ቀጣይ በሌላ ቪዲዮ እስክንገናኝ ቸር ሰንብቱ። ሰብስክራይብ፣ ፎሎ፣ ላይክ፣ ኮሜንት ማድረጋችሁን አትርሱ። See you next time. Bye.